ልሸኞት እንዴ? አባክ ደስ ያንሶኝ ነው የኔ አባት። ይምጡ እስቲ እዚች ይግቡ። ደክሞት ነበረ? አዎ በቃ እግሬ ቶሎ አይራመድም። እግሬም ሄዷል። ስንት አመት ሆኖት? እኔ ወደ 88 ነኝ። አሁን ማን ጋር ነው የሚኖሩት ታዲያ? እኔ ሰው ቤት ተቀጥሬ ነው የምሰራው። ምን ይሰራሉ? ሽመና? አዎ ማጣት እኮ የሰው ልጅ ማንኛውም ሰው አይ እውነት ነው አባቴ። ያጠሰው መልክ የለውም። ራሴን ተሸክሜ ጦም ያሳድረኛል። ግደለኝ ብዬ ለአምላክ ሲጠራ ያሰቃየኛል። የመልእክተኛው እባላለሁ። እኔ ምን ላግዘው ትችላለሁ? እንደ ልጅ ታግዛኛል። እኔ የሚደርስበት አድርሳኝና ይህን ክፈል ያልከኝ ከፍላለሁ። ብር ለእኔ ሊከፍሉኝ? አንተ ታውቃለህ፣ እኔ አላውቅም። ይሄን ያባት አታስለቅሰኝ በእናትህ። ለምን ቢኖረኝ ለምን 20 ብር አይሆንም? እቺ ስንት ትመስሎታለች? እስቲ እዩት። ወይ እኔ 100 ብር ማለት 200 ነው። ማንበብ ምናምን መጻፍ አልችልም። በአጠቃላይ አሁን እሱ ያዙት እጆት ላይ 10,000 ብር ነው አባቴ። 10,000 ብር ይሄ? አዎ። ወይ ገብርኤል የኔ አባት ሰው ለምንድን ነው የሚመልሱልኝ? ለእርሶ እየሰጠሁት እኮ ነው አባቴ። ለእርሶ እየሰጠሁት ነው። 10,000 ብር ነው የኔ አባት። ምኑ? እሱ የገብርኤል አለ። አንተ ከየት ታገኛለህ? የኔ አባት ወይ አፈር በበላኝ። የኔ አባት እኔ ምሳው ሚካኤል ገብርኤል ማታ ጠርቶ ይስጥ። አሜን። የኔ አባት ቀስ ብለው ባክዎት። የማታ እንጀራ አምላክ ይስጥ። አሜን አባት። ኧረ ማን አባቱ ሰጠኝ? እኔ ምን ገንዘብ ይኸው ለማለት ነው ይዩት ብዬ የሰጠሁት መስሎት መሰለኝ። የኔ አባት ለምን? ውይ እኔ አፈር ልብላ። የኔ አባት እርሶ ነው የኔ አባት። ወይ ከናታገኝም ከቅዱስ ገብርኤል ታገኛለህ። ሚካኤል እቺንስ ብጨምረውት? ይሄ ደግሞ ሌላ 10,000 ብር ነው። አንተ ምን ትሆናለህ? መልእክተኛ ነኝ መልእክተኛ ነኝ እኔ። እግዚአብሔር ካንተ ሰው ይልከኛል። አምላክ አንተ ይስጥ። አሜን የኔ አባት። አንሰጣኝ ሳልሞት ቀበርከኝ። ወይኔ ወንድሜ እንደሰጣኝ ደስታ ይስጥ። አሜን አባት። ደስታ ይስጥ የኔ ጌታ። አሜን የኔ ጌታ። እነኪታ አሜን። ማባቱ ሰጣኝ የኔ አባት። እናቴ እንዳይረሷት ያስገቧት የኔ አባት። በዚች ይንኩ በቃ አይሻልም? የጥቁር ፔስታ ተገላገልኩ። ኧረ ማታ እንጀራ ይስጥ። አሜን አባቴ። ቅዱስ ገብርኤል ይተው አባቴ፣ በእግዚአብሔር በቃ። እኔ አባቴ ለቅሶ ምናምን አልፈልግም አባቴ፣ ደስታዎትን ፈልጌ ነው እኮ። አንተ አገሬን አሳየኝ እኮ የኔ አባት። እናቴ አገሬ አባቴ አገሬ አሳየኝ። የማታ ደስታ ሚካኤል ገብርኤል ይስጥ። አሜን አባት። እኔ አንተ ጋር አገኛለሁ ብዬ የምባው ወይ የት ሰው ታውቃኛለህ? የት ታውቃለሁ?
ወደ ሰፈሬ ነው የሚሄደው ብዬ ነው መጣው እንጂ ይሄን ያገኛል ብዬ ነው። እስኪ ምን አለኝ በል የኔም በል መሬት ጠፋት። ጠላቶች ካልተከ ፊት አይቆሙ። አሜን። ገብርኤል በሰይፉ